በአርሲ ሀገረ ስብከት በጮሌ ወረዳ በገንቦ ቀበሌ በገንቦ ጣዋ ቀበሌ የገንቦ ቅዱስ ሚካኤል ቤተክርስቲያን አመሰራረት ያው ከዚህ በመቀጠል ባጭሩ ለመዘርዘር እንሞክራለን። የገንቦ ቅዱስ ሚካኤል ቤተክርስቲያን የተመሰረተው በ1928 ዓመተ ምህረት ነው። እርሱም በዚህ ቦታ ላይ ሳይሆን ማዶ ባለበት ቦታ ላይ ነው። ያ በ1928 ቢመሰረትም ከ1928 ዓመተ ምህረት እስከ 1947 ዓመተ ምህረት ማዶ በአሮጌ ቤተክርስቲያን ተብሎ በሚጠራ ቦታ ላይ ሲገለገል ቆይቷል። ያም ቤተክርስቲያን ምናልባት አባቶች በታሪክ እንደሚገልጹልን ወይም ደግሞ ትውፊት እንደሚያስረዳ ያ ቦታ ቀድሞ በነበረው በዘመነ ኃይለ ሥላሴ በጋሻ ስለሚተዳደር እዛ ቦታ ላይ ያሉ አባት አቶ አመነሸዋ ይባላሉ። በዚያን ጊዜ ያው እኒህ አባት ይህ ቤተክርስቲያን ለጥምቀት በወጣበት ጊዜ እንዳይገባ ወታደሮቻቸውን በማሰለፍ ቤተክርስቲያን ተመልሶ ጽላት ወደ ቤተ መቅደስ እንዳይገባ አድርገው ነበር። ያንንም ትልቅ ቤተክርስቲያን ወይም ደግሞ ይሄ ጽላት ትልቅ ታምራት ያደረገ ጽላት ነው። በዛን ጊዜ እኚህ አባት ይሄን ባሉና ወታደሮቹን ባሰማሩበት ጊዜ የጥምቀት የቃና ዘገሊላ ዕለት ነው አባቶች እንደሚያስረዱን። ከዛ አካባቢ አጋጣሚ ከየት እንደመጣ ሳይታወቅ ንብ ተነስቶ እነኛን ወታደሮች አበረራቸው። ጽላቱን የተሸከሙትና ካህናቶቹ ቀጥታ ያንን ጽላት አስገቡ እዛ ቦታ ላይ። ከዚያ በኋላ ያንን በደልና ይሄንን የቅዱስ ሚካኤልን መባረር ወይም ደግሞ ጽላቱ ወደዛ ቦታ ላይ እንዳይገባ የሰሙ አባት አቶ ወይም ደግሞ ሀብተ ሚካኤል ይባሉ ነበር። በዚህ ቦታ ላይ ይሄን ቤተክርስቲያን የተመሰረተበትን የሰጡ በዛውን ዕለት ይሄንን ቦታውንም ሆነ ማቴሪያል ችዬ እኔ ቤተክርስቲያን መስሪያና ማቴሪያል እችላቸዋለሁ ብሎ አሉ እኚህ አባት። በዛን በ1948 ይህ ቤተክርስቲያን ህዝቡ ከዚህ የቃጤራ ከሚባል ሀገር ጽድ ግንዲላ በመሸከም የተለያዩ ቤተክርስቲያን ግብአት ማቴሪያል በመሸከም እዚህ ቦታ ላይ ይህ ቤተክርስቲያን በህዝብ ጉልበት በሳቸው ማቴሪያል በመቻል ቦታውን ሰጥተው ተመሰረተ። ከ1949 እዚህ ቦታ ላይ ጽላቱ ገባ፣ ከማዶ ካለበት ገባ። ከዛን ጀምሮ እስከ 80ዎቹ አጋማሽ ወይም ደግሞ እስከ 85 ዓመተ ምህረት ድረስ ይህ ቤተክርስቲያን ትልቅ አገልግሎት እየሰጠ ይገኝ ነበረ። ከዚያ በኋላ ያው ይህ ቤተክርስቲያን እድሳት ፈለገው። እድሳት ህዝቡ ከአንድም ሁለት ጊዜ ሶስት ጊዜ ቢሰራም ቢያድስም ነገር ግን ቤተክርስቲያኑ ከመፍረስ አልተሻለውም። ያንን ከ1980ዎቹ አጋማሽ ጀምሮ እስከ 2006 ድረስ ያ ቤተክርስቲያን ከንፈር እያስመጠጠ ህዝቡን በቁጭት ያው ሲገለገልበት ቆየ። ከዚያ በኋላ በ2006 ይህ የነበረው አሁን ያለ ሰበካ ጉባኤ የረጅም ጊዜ እቅድ በሚያወጣበት ጊዜ የዚህን ቤተክርስቲያን መፍረስ ታሳቢ ያደረገ። ከዚያ በኋላ ይህንን ቤተክርስቲያን የማያዳግም ወይም ደግሞ ዘመኑን የዋጀ ቤተክርስቲያን መስራት አለብን በማለት ለህዝቡ
እቅድ አወጣ ይሄ ነበረ ሰበካ ጉባኤ። ከዚያ በኋላ ለህዝቡ ይህንን ነገር በሙሉ ልብ ተቀበለ። ከተቀበለ በኋላ ወደ ወረዳ ቤተ ክህነት ይመልከትልን ከባለ ፈቃዱን እንዲሰጡን ሀገረ ስብከት ድረስ ያለው ነገር እንዲስፋፋልን በማለት አወጡ። ወረዳ ቤተ ክህነትም አሁን ሊቀ ካህናት የነበሩት ቀሲስ አለማየሁ ጸጋዬ እዚህ ቦታ ላይ ተገኝተው በ2007 ዓመተ ምህረት የህዝቡን ትርታ አዳመጡ። ህዝቡ ይህ ቤተ ክርስቲያን ፈርሶ ከንፈራችን እየመጠጠን አንቆይም፣ ቢያንስ በአንድ በሬ አርሰ አንዱን ሸጠን በአንድ በሬ ማረስ አለብን የሚለውን ቃለ መፈክር አደረገ። እሳቸውም አሁን የነበሩትን ይህን ህንጻ ቤተ ክርስቲያን የሚያሰሩትን ኮሚቴ በዛን ዕለት ተመሰረተ። ያንንም ህንጻ ኮሚቴ ማስጠቂያ ሰጡልን። ከ2007 2008 እና 2009 እስከ 2010 ድረስ የመዲናችን ርዕሰ መዲናችንም የቅድስት ኪዳነ ምህረት ህንጻ መጠናቀቅን በጣም ሲጠባበቅ ቆይቷል። ለህንጻውም ትልቅ እርዳታ ሲያደርግ ቆይቷል። ከዛ በኋላ በ2011 ይህ ቤተ ክርስቲያን የቀድሞ ቤተ ክርስቲያንም እዚህ ቦታ ላይ ነበረ። ቦታ የለንም፣ እንደምታዩት ቦታ የለንም። ተቀያሪ የምንሰራበት ቦታ ስለሌለን ያንን ቦታ ምን መሆን አለበት የሚለውን ህዝቡን ሰበካ ጉባኤ አወያየ። ካወያየ በኋላ በ2000 መፍረስ አለበት የሚለው ጸደቀና በ2011 የካቲት 21 ጽላቱ አሁን ከዚህ ከቀድሞ ቤተ ክርስቲያን አሁን ወዳለበት ወደ መቃኞ ቤተ ክርስቲያን ወይም ደግሞ አነስ ያለች ቦታ ነበረች፣ ቀድሞ ደጀ ሰላም ነበረች። ወደዛ ቦታ ላይ ያዛወርን በ2011 ይሄንን አደረግን። የካቲት መጋቢት ላይ 2011 ቤተ ክርስቲያንን አፈረስን። የጽዳት ፕሮግራም ነበረ። የጽዳት ፕሮግራም ጨረስን። በ2012 የካቲት 7 ቀን መሰረቱ ተጣለ። ከዚያ በኋላ የካቲት 12 አካባቢ ላይ ቁፋሮ ከጀመረ የቤተ ክርስቲያን መሰረት ተጣለ። ከዚያ በኋላ ያው ህዝቡ እነኚህን ከኋላ የጠቀስናቸውን አመታት ማቴሪያል በማቅረብ አሸዋ ከማኛ በመጫን ጠጠር ከአፋፍ በመጫን በአህያ ነው፣ ሌላ የትራንስፖርት አይገባውም። በአህያ ሲጭን ቆይቶ ያው 2012 የቤተ ክርስቲያን ወደ ስራ ገባን። ከዚያ በኋላ ያው ይህ ቤተ ክርስቲያን እንግዲህ እንደምታዩት ምእመኑ ብዙ አይደለም፣ አቅሙ የደከመ ነው። ነገር ግን የኛ ቤት ፈርሶ የኛ ቤት ንጹህ ሆኖ ወይም ለኛ በተሻለ ጎጆ ላይ ተቀምጠን የሱ ቤት መፍረስ የለበትም ከሚለው ከመጽሐፍ ቅዱስ መነሻ በማድረግ ህዝቡ ማታም ሆነ ቀን እዚህ ቦታ ላይ ነው የሚገኘው። ምክንያቱም ይሄ የምታዩት ቢሙ ጠቅላላ የተሞላው በሶላር ነው። እውነት ለመናገር ህዝቡ በጣም ጠንካራና አስተዋይ በመሆኑ ይሄንን ቢሙን ጠቅላላ በዘመቻ ነው የተሞላው። እንደምታዩት የቀን ሰራተኛ እዚህ ቦታ ላይ የለም። ቀን እንግዲህ ህዝቡ ስራ ላይ ይውላል፣ እርሻ ላይ ይውላል። ማታ ግን ትርፍ ጊዜውን ሶላር ይዘን እየመጣን በሶላር ነው የተሞላው ቢሙ ጠቅላላ። ስለዚህ ይሄን በማድረጉ ህዝቡ በጣም ትልቅ ከፍተኛ የሆነ ትብብር እያደረገ ዛሬ የደረሰበት ደረጃ ላይ ደርሷል። እንግዲህ ይሁን እንጂ ይህ ቤተ ክርስቲያን እንደምታዩት ምንም አይነት ትርፍ ቦታ የለውም። ህዝቡም ደግሞ አናሳ ነው። እንግዲህ ይህን ቤተ ክርስቲያን አይታችሁ አመጣጡን ይሄን ይመስላል። ይሄን ቤተ ክርስቲያን እንግዲህ ለመጨረስ ብዙ የክርስቲያኖች እገዛ ይፈልገናል። እንግዲህ በውጭም ያላችሁ በአገር ውስጥም ያላችሁ ይህን ቤተ ክርስቲያን አመጣጥና ሁኔታ እያያችሁ መንፈሳዊ እርዳታ እንድታደርጉልን በቅዱስ ሚካኤል ስም እንጠይቃለን። አሁን ላይ ለገቢ ማሰባሰብ ተብሎ የሚለቀቅ አካውንት አለ። ከዚህ በመቀጠል ያለውን አካውንት በዚሁ በቪዲዮ ላይ እናስተዋውቃችኋለን። ያንን በማየት እንድትረዱን በማለት በአጽንኦት እንጠይቃለን። ህዝበ ክርስቲያኑም ከአመት ወደ አመት ያው የኑሮ ሁኔታ እየተወደደ ስለሚሄድ ቤተ ክርስቲያኑ ደግሞ ውስጥ ላይ ፊኒሺንግ አልተሰራም። የተለያዩ በካሬ የሚሰሩ ስራዎች ብዙ ገንዘብ ስለሚጠይቁ ይህንን ደግሞ ቢያንስ ቤተ ክርስቲያን የሰራም ሆነ የሰራ ስለሚያውቅ ሁላችሁም በአገር ውስጥም ያላችሁ ከሀገር ውጭም ያላችሁ በተለያየ ዓለም ያላችሁ ሁሉ የእርዳታ እጃችሁን እንድዘረጉልን እንጠይቃለን። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። በኢትዮጵያ ኦርቶዶክስ ተዋሕዶ በአርሲ ሀገረ ስብከት በጮሌ ወረዳ በገንቦ ቅዱስ ሚካኤል ቤተ ክርስቲያን እንገኛለን። አባታችን ቀሲስ ካሳይ መንግስቱ እንደተናገሩት የዚህ የቤተ ክርስቲያን አመሰራር ከሀ እስከ ፐ አንስተው እዚህ ላይ በመገኘት የሳቸውን
ድጋፍ ረዳ ለማድረግ ያህል ነው። አባታችን ከሀ እስከ ፈ ያለውን ነገር አስቀምጠውታል። ይሄ ቤተክርስቲያን እንደምታዩት አንደርግራውንድ ሳይቀር ከመሬት የተቆፈረው ይሄን ያህል ተቆፍሮ የተሰራው ደግሞ ወጣቱ አባቶች ሽማግሌዎች ሳይቀሩ በሸክማቸው በአህያ እየጫኑ ውጣ ውረድ እያዩ እያላባቸው እየደከሙ ውሃ በሸክማቸው እየቀዱ መኪና የለ ቦቴ የለ በሰው እግር ተመስርቶ እስከዚህ ድረስ ደርሷል ይሄ ቤተክርስቲያን እንደምታዩት። አሁንም ደግሞ በዚህ በሀገር ውስጥም ያላችሁ በውጭ ሀገርም ያላችሁ ማንኛውም ህዝበ ክርስቲያናት እስላም ክርስቲያን ሳይል ጭምር ማለት ነው ይሄን ቤተክርስቲያን እንድሰሩልን በማለት ጥሪያችንን እናስተላልፋለን። ይሄ ጥሪ ደግሞ ባዛር በዚህ በጮሌ ወረዳ ባዛር አዘጋጅተናል። ባዛሩ የተዘጋጀውም ደግሞ ከጥር 30 እስከ የካቲት 2 ድረስ ይሄን ባዛር አዘጋጅተናል። እንግዲህ ወገን ለወገን ደራሽ ነውና የመንፈሳዊ ጥራችንን እናስተላልፋለን። እንግዲህ አባቶቻችን ወንድሞቻችን የሆናችሁ ልጆቻችን የሆናችሁ እጃችሁን እንድዘረጉልን በማለት በመላኩ በቅዱስ ሚካኤል ስም በአባታችን በአቡነ ተክለ ሃይማኖት ስም በእናታችን በቅድስት ድንግል ማርያም ስም እንለምናቸዋለን። አመሰግናለሁ። የዚህን የህንጻ ቤተክርስቲያን ማስፈጸሚያ የሚሆን ምንም ነገር ስለሌለን የዚህን የቤተክርስቲያን ህንጻ ለማስፈጸም በጮሌ ወረዳ ትልቅ የገቢ ማሰባሰብ መንፈሳዊ ባዛር ባዛር ያዘጋጀ ነው። በጮሌ 01 ከተማ ይህንንም ያደረግንበት ምክንያቱ ቦታው ላይ ለትራንስፖርት አመቺ ስላልሆነ ሰው እንደ ልቡ ወጥቶ መውረድ ስለማይችል ይህንን የተመቻቸ ቦታ የመረጥነው ለዚህ ነው። እንግዲህ ያው ይህንን ቤተክርስቲያን ሁላችሁንም ጥሪያችንን አቀርበናል። ከጥር 30 እስከ የካቲት 2 ድረስ 2018 ዓመተ ምህረት በዚህ በጮሌ 01 ወረዳ በጮሌ 01 ቀበሌ ይህንን መንፈሳዊ ባዛር ልናደርግ አስበናል። እዛ መንፈሳዊ ባዛር ላይ ሁላችሁም የክርስቲያን ልጆች የሆናችሁ ሁሉ እጃችሁን እንድትዘረጉልን በማለት በመላኩ በቅዱስ ሚካኤል በአባታችን በአቡነ ተክለ ሃይማኖት ስም ያው ጥሪ እጃችንን እንዘረጋለን ለማለት እንፈልጋለን። እንግዲህ እግዚአብሔር አምላክ ሁላችንንም ይህንን ቤተክርስቲያን ትልቅ አባቶች ስጋው ደግሞ የሚቀበሉበት ህፃናት ክርስትና የሚነሱበት ስለሆነበት ሁሉም በጉጉት ስለሚጠብቅ እዚህ ላይ ሁላችሁም እጃችሁን ዘርግታችሁልን ይህን ቤተክርስቲያን እንድታስፈጽሙልን እንጠይቃለን። ምናልባት እዚህ ላይ ማከል የምንፈልገው እዚህ ቦታ ላይ የክርስትና ቤት የለንም፣ ደጀ ሰላም የለንም፣ ቤተልሔም የለንም፣ ግብር ቤት የለንም፣ የተማሪ ቤት የለንም። እነኚህን ሁሉ ቤተክርስቲያኗ ያጣች ቤተክርስቲያን ስለሆነች የቀብር ቦታ ማስፋትን አስመልክቶ ይህንን ሁሉ ያጣች ቤተክርስቲያን ስለሆነች የተጎዳች ቤተክርስቲያን ስለሆነች ይህንን ታሳቢ አድርጋችሁ እጃችሁን እንድዘረጉልን በማለት እናሳስባለን። በመሰረቱ እንግዲህ ወገን ለወገን ደራሽ ስለሆነ የክርስትና ቤት የምታሰሩ ካላችሁ ያው ቦታው ክፍት ነው። የቤተልሔም ለማሰራት የምፈልጉ ቦታው ክፍት ነው፣ መምጣት ይቻላል። ግብር ቤት መስራት የሚፈልግ የግብር ቤት ቦታው ክፍት ነው፣ መስራት ይቻላል። ይሄን በሚል ይሄን ቤተክርስቲያን ማስፈጸሚያ ብለን ነው እንጂ እነኚህ የተቃቀስናቸው መስኮት፣ በር፣ ምንጣፍ፣ ምስለ ስዕል ያልተሰራ መሆኑን እየገለጽን በዚህ አጋጣሚ የመንፈስ ቅዱስ ወይም የቅዱስ ሚካኤል ልጅ የሆናችሁ ይሄንን አንዱን ስራ የምትይዙልንም ካላችሁ በሚስተላለፈው መልእክት መሰረት ልታገኙን ትችላላችሁ። ይህንን ስራው ክፍት መሆኑን ያው ለክርስቲያን ለወገኖቻችን እንገልጻለን ማለት እወዳለሁኝ። አመሰግናለሁኝ።
የምንገኘው የቅዱስ ሚካኤል ጸበል ቦታ ነው። ይህ ጸበል እንግዲህ እንደሚታወቀው ሁሉ ፈዋሽና ትልቅ ተአምረኛ ጸበል መሆኑን አባቶች ይነገረናል። ይህም እንግዲህ የቅዱስ ሚካኤል ጸበል ቤተክርስቲያኑ ከመመስረቱ አስቀድሞ የነበረ ነው። የቤተክርስቲያኑን ዕድሜ ይዟል ማለት ይቻላል ማለት ነው። ስለዚህ ቤተክርስቲያኑ ከዚህ በላይ ነበረ። የቀድሞ ቤተክርስቲያን ከዚህ በላይ ነበረ። አሁን ወደ ማዶ ቦታ ላይ ተሻገረው። አባቶች አንዳንድ ታሪክ እንደሚያስረዱን ይህ ጸበል ትልቅ ፈዋሽና ከብዙ ቦታ እየመጡ እዚህ በጸበሉ እየተጠመቁ ፈውስ እያገኙ እዚህ ቦታ ላይ የኖሩ ብዙ አባቶች እንዳሉ ይነግሩናል። አሁንም ዛሬ አሉ። ምክንያቱም ከጎዶቻ ከሚባል ሀገር ከሌላም ሀገር መጥተው እዚህ በጸበሉ ፈውሷቸው ከዚህ ቦታ ላይ አንሄድም ብለው እዚሁ ነዋሪ የሆኑ ሰዎች ብዙ ሰዎች እንዳሉ ይነገረናል። ጸበሉ እንግዲህ እንደሚታወቀው ቀደም ባለው ጊዜ ይህ ቦታውን ለማሰራት ሙከራ አድርገናል። ከላይ ጸበሉን አሰርተናል። ነገር ግን እዚህ የጸበሉ መላበሻና መጠመቂያ አቅም አንሶን ስላልሰራን አሁን ግን አንዳንድ በጎ አድራጎት በማህበር በተለያየ እየለመነ እቺን አሁን መላበሻና የጸበል መጠመቂያ ቦታ እየሰራ እንገኛለን። ያው እስካሁን እንግዲህ እንደሚታየው እየተጠመቀ ህዝበ ክርስቲያኑ እየተጠመቀ ያለው ሸራ እየጋረደ ነው። ሸራ እየጋረደ እየተጠመቀ ነው። ነገር ግን ጸበሉ ፈዋሽና ብዙ ከደዌያቸው የዳኑ ሰዎች እየመሰከሩ በቤተ ክርስቲያኑ ላይ ይሄዳሉ። ስለዚህ ይህን ጸበል እንግዲህ እንደሚታወቅ ትልቅ ፈዋሽ ሆኖ እኛ ግን በአቅም ማጣት ስላላስገነባ ነው። አሁን እዚህ ቦታ ላይ እቺ የመላበሻ ተሰርታለች። ከዚህ ከላይ ውሃ ልክ ይፈልጋታል። እንደገና ደግሞ ይህ ጸበል የቅዱስ ሚካኤል ጸበል ነው እስካሁን እየፈወሰ ያለው። የእመቤታችንም ጸበል ያው ከሱ በመቀጠል አለች። ከዛም ደግሞ ያው እስካሁን አልተጠቀምንበት አልተገለጸም እንጂ የጊዮርጊስም ጸበል አለ እያሉ አባቶች ይሉናል። ለአሁን ግን እየተጠቀምን ያለ ነው አሸንዳውም የተሰራ በግንባታ የተሰራው የቅዱስ ሚካኤል ነው ለጊዜው። የእመቤታችንም ጸበል ይኸው እንደሚታየው አለ። ይህንን ለማሰራት ከዚህ ሊሾ ይፈልገናል፣ ውሃ ልክ ይፈልገናል። ቆርቆሮ በቆርቆሮ ግድግዳው የሚሰራው ከዚህ ቆርቆሮ የለውም። ከላይ ልባትም እንደሚታየው ተጀምሮ ነው የቀረው። ስለዚህ ይህንን ምናልባት ክርስቲያን ወገኖች የሆናችሁ ይችን ፈዋሽ ጸበል የሆነውን ጸበል እንድትረዱንና ቅዱስ ሚካኤል እንዲፈውሰን ይህንን መልእክት ለማስተላለፍ እንሞክራለን። ስለዚህ በውጭም ያላችሁ በአገር ውስጥም ያላችሁ የመንፈስ ቅዱስ ልጆች የሆናችሁ የቅዱስ ሚካኤል ወዳጆች የሆናችሁ የእመቤታችን ወዳጆች የሆናችሁ ይህንን ጸበል እንድንሰራ መልካም እገዛችሁን እንሻለን ለማለት እንፈልጋለን ማለት ነው። እንግዲህ አባታችን ቀደም ሲል እንደተናገሩት አሁን የምንገኘው በዚህ በገንቦ ቅዱስ ሚካኤል በጸበል ስፍራ ነው ያለነው። ይሄ ጸበል ብዙ አባታችን እንዳስተማሩ ብዙ የፈወሰ ነው። ብዙ ታሪክ የሰራ ነው። እነ አባታችን ቀሲስ መምሬ መንግስቱ የሚባሉ ሲያጠምቁበት የኖረበት እና አባታችን ቄስ ለማ መምሬ ለማ የሚባሉ አባቶች እና አባ ልሳነ ወርቅ እነ ቄሲስ መምሬ መካሻ የሚባሉ አባት እዚህ እየፈወሱ እያጠመቁ ልጆቻችንን በቅዱስ ሚካኤል ኃይል ብዙ ታሪክ ሲሰሩ ከዛም በመቀጠል አባታችን ቀሲስ ካሳይ መንግስቱ እንደተናገሩት ከዛም ሲቀጥል ደግሞ እኛም ስንደርስ እኔም ቄስ ደርቤ ጸጋዬ እባላለሁ። በዚህ በጸበል ላይ ብዙ ታሪክ ያየሁት ነገር አለ። ታሪኩ ምንድነው? ብዙ ታማሚዎች ይመጣሉ አባታችን አጥፍቁን ብለው በሚሉ ሰዓት ብዙ ተፈዋሾች ሲመጡ እዚህ ግቢ ሲገባ ያበደው ወደ ኋላ ቅዱስ ሚካኤል ያስረዋል። ቅዱስ ሚካኤል ኃይሉ አንተ ነው፣ እኔ ኃይል የለኝምልና እመጣለሁ ውዳሴ ማርያም ሊጾን ወይን ኪዳን ነው ማደርሰው። ግን ጸበሉ ደግሞ አስሮ እስከ 1 ሰዓት እስከ 30 ደቂቃ አስሮ ያለውን ነገር ፍትትት አድርጎ ከደዌያቸው ተፈተው ይሄዱና ይመሰክራሉ። በተለይ በፍልሰታ ወራት እንደገናም ደግሞ በአብይ ጾምም በተለያየ በሰንበታት እየመጡ ከደዌያቸው ስንት በቃ የቤተ ክርስቲያኑ ሕዝብ አስቀዳሽ እንዳለው እዚህ ጋም ጸበሉ ጋር አስቀዳሽ ሕዝብ ክርስቲያን አለ ማለት ነው። እና ይሄንን ጸበል እንደምታዩ ብዙ ፈዋሽ ነው፣ ብዙ አዳይ ነው። ከኤችአይቪ ከካንሰር ከጉበት ከሌላ ደግሞ ከሲራይ በሽታ ብዙ እየዳኑ ምስክር እያስገቡ ነው። አሁንም ግንባታ አቅም ስለሌለን የማንኛውም ነገር እርዳታ እንድታደርጉልን
በማለት በቅዱስ ሚካኤል ስም እንጠይቃለን። አመሰግናለሁ። ወስብሐት ለእግዚአብሔር።